ወራህመቱላሂ ወበረካቱ። ድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። አሁን ደግሞ በመጅልስ ጨርቅ መጥቼላችኋለሁኝ። ይሄ እንግዲህ ወደ የት የሚላክ መሰላችሁ? ወደ ሀላባ የሚላክ ነው። በጣም የሚያምር የመጅልስ ትራስ ጨርቅ ነው። እዚህ ጋር በአረንጓዴ ነው። ሁለት አይነት አዛኛለች። እንግዲህ እዚህ በአረንጓዴ ሲሆን ወደዚህ ስንመጣ ደግሞ በቀይ ነው። ዘርፉ በነጭ ነው። እንግዲህ ፍክት አድርጎታል። ብዙ ጊዜ የመጅልስ ጨርቅ ቀይ ቡኒ በቀይ ቡኒ ዘርፍ ነበር የምሰራው። እዚህኛው ላይ ግን በነጭ ሰርቸው በጣም ያምራል። እንግዲህ ፍክት አድርጎታል ማለት ነው። ከዚህ 12 ትራስ ጨርቅ 4 ፊራሽ፣ ከቀይ ቡኒው ደግሞ 12 ትራስ ጨርቅ 4 ፊራሽ፣ ባስኬት እና የሶስት ማስቀመጫ የምግብ ሱፍራም አለው ማለት ነው። እንደምታዩት እዚህ ጋር የምግብ ሱፍራ አለ። እዚህ ጋር የረከቦት ሱፍራ አለ። የረከቦት ሱፍራ እንደዚህ ቁመቱ 75 ሲሆን ስፋቱ ደግሞ 1 ሜትር ነው ማለት ነው። የምግቡ ሱፍራ ደግሞ እንደምታዩት ስፋቱ 1 ሜትር ሲሆን ቁመቱ ደግሞ 2 ሜትር ነው ማለት ነው። በፋብሪካው በሚወጣው ነው እንግዲህ ላስቲኩ እላችኋለሁ። እንግዲህ ውድ የዩቲዩብ ቤተሰቦቼ እዘዙ። ለረመዳን የምትፈልጉ ኢንሻአላህ አላህ በሰላም ያደርሰንና እንዲሁም ለርክብ ለቤተሰብ ሀዲያ ለሰርግ ማንኛውንም አቅርቦት አለኝ ማለት ነው። ይሄ የፊራሽ ነው። ፊራሹ ላይ አልፈረሽኩበትም። እንግዲህ ቪዲዮ መስራት ያስኩት ቤቴ ነው። ያው ስራ ቦታ ሲሆን ነው ብዙ ጊዜ እንግዲህ እንደ ልብ የሚመቸው ለመፈረሽም። ዳርና ዳር ላስቲክ አለው፣ መሀል ላይ ማሰሪያ ያለው ማለት ነው። ቁመቱ 2 ሜትር ከ5 ሲሆን ስፋቱ ደግሞ 1 ሜትር ከ10 ነው ማለት ነው። እንግዲህ ዘዙ። የተለያዩ አቀርብላችኋለሁ። የተለያዩ ፈርሻዎች፣ አረቢያን መጅልስ እንዲሁም ደግሞ ሙሉ የወይባ እቃ ጭስም አቀርብላችኋለሁ። ሺቲዎች ለእናቶቻችሁ ሀዲያ የምትፈልጉ የመዳም ቅመሞች እንግዲህ ኢንሻአላህ ረመዳን እየመጣ ነው። የሶላት ሸርሸፎች የምትፈልጉ ማንኛውም ቴሌግራም ቻናል ውስጥ ገብታችሁ የምታዩት በሙሉ እንግዲህ የማቀርብ ነው የምሆነው። ኢትዮጵያ ውስጥ የትም ሀገር እልክላችኋለሁኝ። መታችሁ ማዘዝ የምትፈልጉም በአካል መታችሁ ማዘዝ ትችላላችሁ። እንዲሁም በኦንላይን ማዘዝ የምትፈልጉ እንግዲህ በዚሁ በ31 ቤቱ ኦንላይን የምጠቀመው 0931619096 አናግሩኝ እላችኋለሁ። ኢሞ፣ ቴሌግራም፣ ዋትስአፕ እጠቀማለሁኝ ማለት ነው። የዋጋ ዝርዝርም ለማወቅ በውስጥ አናግሩኝ። ዋጋዎች ስለሚለያዩ የመጅልስ ጨርቅና እንዲሁም ደግሞ አዲሶቹ ጨርቅ ዋጋቸው ይለያያሉ እላችኋለሁ። እንግዲህ ውድ የዩቲዩብ ቤተሰቦቼ ከዚህ እንግዲህ ያልዘረዘርኩት ካለኝ ኮሜንት ላይ ያስቀምጡልኝ ማለት ነው። ከዚህ ውስጥ ያልጠቀስኩት ካለኝ ይሄ ነው ብዬ ያልጠቀስኩት ካለኝ ኮሜንት ላይ ያስቀምጡልኝ። ለዛሬ ያስኩት ቪዲዮ ይሄን ይመስላል። ስለተከታተላችሁ በጣም አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።